ሰላም ልጆችዬ እንዴት ናችሁ? ሊዲያ ነኝ። እንደከዚህ ቀደሙ ከምንወደውና ከታላቁ መጽሐፍ ቅዱስ የተለያዩ ታሪኮችን ለእናንተ አቀርብላችኋለሁ። እናንተም እንደምትወዱት እንደምትማሩበት አልጠራጠርም። እወዳችኋለሁ። ዛሬ ስለ አብርሃም እግዚአብሔርን መታዘዝ እንማራለን። ከዚህ ቀደም በነበረው ቪዲዮ አብርሃም ከቤተሰቦቹ ተለይቶ ወደማያውቀው ሀገር እንደሄደና በዛም ከሚስቱ ሳራ በእርጅናቸው ዘመን እግዚአብሔር ቃል በገባላቸው መሰረት ወንድ ልጅን እንደሰጣቸው እንዲሁም ደግሞ እግዚአብሔር አብርሃምን በከባድ ሁኔታ ቢፈትነው አብርሃም ግን እግዚአብሔርን እንደታዘዘ እግዚአብሔርን እንደሰማ ተምረናል። በዚህም እግዚአብሔር ብዙ በረከትን እንደባረከው ተምረናል። አብርሃም እጅግ የእምነት ሰው ነበረ። እሱ እግዚአብሔርን በጣም ይወድ ነበረ። ልጁንም ይስሐቅን በጣም ይወድ ነበር። ይህንንም ደግሞ እግዚአብሔር ያውቃል። አንድ ሌሊት እግዚአብሔር አብርሃምን ፈተነው። እግዚአብሔርም እንዲህ አለው፣ አብርሃም ሆይ ልጅህን ይስሐቅን ይዘህ ወደ ተራራ ውጣ፣ በዛም ሰዋልኝ አለው። አብርሃምም በጣም አዘነ። ልጁን በጣም ይወደው ነበር። ነገር ግን እግዚአብሔር ያውቃል ብሎ አሰበ። እሱንም እታመናለሁ አለ። ቀናቶች አለፉ። አብርሃምም ይስሐቅን ዛሬ ወደ ተራራ እንወጣለን፣ በዛም መስዋዕት ለእግዚአብሔር እናቀርባለን አለ። በማለዳም ተነስተው አብርሃምና ይስሐቅ ተራራ ላይ መውጣት ጀመሩ። በመንገድም ይስሐቅ አባቱን ጥያቄ ጠየቀው። ይስሐቅም አባቴ እሳትና እንጨት አለን፣ መስዋዕቱ የት ነው ብሎ ጠየቀው። አብርሃምም ልጄ እግዚአብሔር የመስዋዕቱን በግ ያዘጋጃል አለው። ሁለቱም በእምነት ተራራውን ወጡ። አብርሃምም ልጁን ይስሐቅን ሊሰዋ በተዘጋጀ ጊዜ የእግዚአብሔር መልአክ አብርሃም አብርሃም አለው። አብርሃምም እነሆኝ አለ። መልአኩም ልጅህን አትጉዳ፣ ምንም እንዳታደርግ አለው። አሁን እግዚአብሔርን እንደምትፈራ አወቅኩ፣ አንድ ልጅህን እንኳን አልከለከልከኝምና አለው። አብርሃምም ይስሐቅን ፈታው። በዙሪያውም ሲመለከት በቁጥቋጦ ውስጥ ቀንዶቹ የተያዘ በግ አየ። አብርሃምም ይስሐቅ ሆይ እግዚአብሔር መስዋዕቱን አዘጋጅቷል አለ። ከዚያም በጉን ይዞ መስዋዕት አቀረበ። ይስሐቅም ለአባቱ እግዚአብሔር በእውነት ታላቅ ነው አለ። አብርሃምም አዎ ልጄ፣ ጌታ ያዘጋጃል፣ ያያል፣ ያድናል አለው። እግዚአብሔርም እንዲህ አለ፣ በራሴ ምልልሃለሁ፣ ይህን ነገር ስላደረግክ ልጅህንም ስላልከለከልከኝ እባርክሃለሁ፣ ዘርህን እንደ ሰማይ ከዋክብት እንደ ባህር አሸዋም አበዛለሁ አለው። አብርሃምና ይስሐቅም ከተራራው ላይ ደስ እያላቸው ወረዱ። ልጆችዬ ከዚህ ታሪክ ምን ተማራችሁ? ልጆች ከዚህ ታሪክ የምንማረው አንደኛ እግዚአብሔርን ስንታመነው ስንታዘዘው እሱ መንገዳችንን ሁሉ እንደሚያቀናልን እንማራለን። በሁለተኛ ደረጃ እግዚአብሔር ልጆችን እንደሚወዳቸው፣ ልጆች እግዚአብሔርን የሚያስብላቸው እንደሆነ ያስተምረናል። እግዚአብሔር ይስሐቅን እንዲጎዳ አልፈቀደም። ስለዚህ እግዚአብሔር ልጆችን በጣም ይወዳል። እሺ ልጆች። በሶስተኛ ደረጃ ወላጆችን ማክበር እንዳለብን እንማራለን። ይስሐቅ አባቱን ታመነ፣ አልተቃወመውም። ስለዚህ ልጆችዬ እኛም ወላጆቻችንን ማክበር አለብን። እሺ። በሌላ መጽሐፍ ቅዱስ ታሪክ ላይ ምን ይላል? በምድር ላይ እድሜ እንዲረዝም
እናት አባትህን አክብር ይላል። ስለዚህ ቤተሰቦቻችንን መታዘዝ ማክበር አለብን። እሺ ልጆችዬ። አሁን ደግሞ ልጆች ከኔ ጋር እስኪ አጭር ጸሎት እንጸልይ። እግዚአብሔር አባታችን ሆይ እንደ አብርሃም እንድታመን እና እንድታዘዝ አግዘኝ። በሕይወታችን ሁሉ መንገድ አንተ መፍትሄ እንድታዘጋጅልን እንለምንሃለን፣ እናመሰግናሃለን። አሜን። ልጆችዬ የዛሬው መልእክት ጥሩ ትምህርት እንዳገኛችሁበት አልጠራጠርም። ሌላ ጊዜ ደግሞ በሌላ ታሪክ ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። እወዳችኋለሁ። ቻው ቻው።